የተከበራችሁ የአይስፖርት ሪቪው ተከታታዮች እንደምን ቆያችሁ? ዕለተ እሁድ 17/09/2017 የስፖርት ዜና ይዘን ቀርበናል። እንድትከታተሉ በአክብሮት እንጋብዛለን። በጣሊያን ሰሪ ኤ ናፖሊ ቻምፒዮን መሆኑን አረጋግጦ የሊጉ ጨዋታ ጨርሷል። ናፖሊ በታሪኩ ለሶስተኛ ጊዜ ነው የሰሪያው ቻምፒዮን መሆን የቻለው። የጣሊያን ሰሪያ ዛሬም የሚቀጥል ሲሆን የሲዝኑ ፍጻሜም ይሆናል። በዛሬው ጨዋታ ጁቬንቱስ ከቬኔዚያን ለቻምፒየንስ ሊግ ኳሊፊኬሽን የሚፋለም ይሆናል። ሌላው የቻምፒየንስ ሊግ ተፋላሚ ሮማ ሲሆን ከቶሪኖ ጋር የሚኖረው ውጤት ይጠበቃል። ከጁቬንቱስ ጋር ያላቸው የነጥብ ልዩነት 1 ነጥብ ብቻ ነው። ሰንደርላንድ ሼልፊልድ ዩናይትድን 2-1 በማሸነፍ የቻምፒየንስ ዋንጫ በማንሳት ወደ ፕሪሚየር ሊግ አድጓል። የኒውካስትል የምንጊዜም ተቀናቃኝ ሰንደርላንድ ከ8 ዓመታት በኋላ ከቻምፒየንሺፕ ወደ ትልቁ ሊግ ማደጉን አረጋግጧል። የአርሴናል የሴቶች ቡድን ባርሴሎናን 1-0 በማሸነፍ የሲዝኑ የአውሮፓ ቻምፒየንስ ሊግ ዋንጫ አሸንፏል። አርሴናል በወንዶች ባይሳካለትም በሴቶች የአውሮፓ ቻምፒየንስ ሊግ ቻምፒዮን ሆኗል። የእንግሊዝ ፕሪሚየር ሊግ ዛሬ 12 ሰዓት የሲዝኑ ፍጻሜ ያገኛል። ሁሉም ቡድኖች በተመሳሳይ ሰዓት የሚጫወቱ ሲሆን የሊጉ 3ኛ፣ 4ኛ፣ 5ኛ ደረጃ ይዘው የሚያጠናቁና የቻምፒየንስ ሊግ ኃላፊዎች ያልተለየበት በመሆኑ በጉጉት እንዲጠበቅ አድርጎታል። ማንቸስተር ሲቲ ከፉልሃም፣ ኒውካስትል ከኤቨርተን፣ ቼልሲ ከኖቲንግሃም ፎረስት፣ አስቶን ቪላ ከማንቸስተር ዩናይትድ ጋር የሚደረጉ ጨዋታዎች በጣም ተጠባቂ ናቸው። ቼልሲ፣ ማንቸስተር ሲቲ እና ኒውካስትል አንዳቸውም ሽንፈት የሚያስተናግዱ ከሆነ ከቻምፒየንስ ሊግ የሚሰናበቱ ይሆናል። አርሴናል ቀደም ብሎ የቻምፒየንስ ሊግ ተሳትፎን አረጋግጧል። በተመሳሳይ የስፔን ላሊጋን ፍጻሜውን ያገኛል። ትናንት ምሽት አብዛኛው ጨዋታዎች የተካሄዱ ሲሆን ቀሪ 3 ጨዋታዎች ዛሬ ተከናውነው ፍጻሜውን ያገኛል። ሪያል ማድሪድ አለቃው ካርሊቶ አንቸሎቲ እና ብላቴናው ሉካ ሞድሪች በክብር ሸኝተዋል። ለክለቡ ከፍተኛ አስተዋጽኦ ያደረጉ ካርሎ አንቸሎቲ እና ሉካ ሞድሪች በደጋፊያቸው ፊት አሰናብተዋል። ሉካ ሞድሪች በማድሪድ ቆይታው በዋንጫ አሸናፊነትና የባሎን ዶር ሽልማት አሸናፊነት የታጀቡ ስኬታማ ዓመታትን አሳልፈዋል። የዕለቱ የስፖርት ዜና ይህን ይመስል ነበር። ስለተከታተላችሁን እናመሰግናለን።